ዛሬ በቀጥታ የምናወራቸው ፖይንቶች ወይም ለእናንተ እንዲደርሱላችሁ የነሳናቸው ፖይንቶች የሪል ስቴት ገበያ ቀንሷል ወይ የሚሉ ጥያቄዎችን ለመመለስ ነው እዚህ ጋር የመጣነው። ታዲያ ከሁለት ዓመት በፊት የነበሩ ደንበኞቻችን የሪል ስቴት አፓርትመንት ወይም የሪል ስቴት ወይም የአፓርትመንት ዋጋ በቅርብ ጊዜ ይቀንሳል ወይም ከሁለት ዓመት በኋላ በደንብ ነው የሚቀንሰው ብለው ሲያወሩ፣ ሲናገሩ፣ ሲተነብዩ መላምት ሲያስቀምጡ ነበረ። ትክክል ነው። እነዚህ ሰዎች እንዳሉትም የሪል ስቴት ዋጋዎች አሁን ላይ ቀንሰዋል። ይህ የሆነው ግን አሁንም እነዛ ትንበያውን ወይም መላምቱን ያስቀመጡት ሰዎች የሪል ስቴት ዋጋዎችን እያወዳደሩ ያሉት ያኔ ከነበረው ከዛኛው ድርጅት ወይም ተመሳሳይ ወይም አቻ ከሆኑ አልሚዎች ጋር ነው ማለት ነው። እነዚህ አልሚዎች አንደኛው የሪል ስቴት ገንዘብ የሚሸጡበትን ገንዘብ ለሌላ ቢዝነስ የሚጠቀሙ ሰዎች ናቸው። እነዚህ ሰዎች ደግሞ አንድም ጊዜ ሳይገነቡ ምን ሳይሉ ሽያጫቸው እንዲቆም ወይም ስታክ እንዲያደርግ አይፈልጉም። ስለዚህ እነዚህ ሰዎች ምንድነው ማድረግ ያለባቸው? የሪል ስቴትን ዋጋ ቀንሰው ገንዘቡን ግራብ ማግኘት ለጊዜው ሳይቆፈር ምን ሳይል ሳይቱ ዶርማንት እንደሆነ ዋጋው ላይ ፎከስ አድርጎ ዋጋውን እየቀነሱ ምን እያሉ ይሸጣሉ ማለት ነው። ታዲያ ግን አንድ ሰው የሪል ስቴት ዋጋ በዚህ በኢትዮጵያ ደረጃ አሁን ላይ ቀንሷል አልቀነሰም የሚሉ ነገሮችን ለማወቅ እነዚህ ወሳኝ ነጥቦችን ማወቅ አለበት። አንደኛው በትክክል እየገነባ ያለና እያስረከበ ካለው ድርጅት ጋር ዋጋውን በደንብ ማወቅ አለበት። ሁለተኛው ደግሞ ታማኒነትን በሌሎች ስራዎች ላይ ያተረፉ ሰዎች ወደ ስራው ሲሰማሩ ማየትና ምንድነው እየተካሄደ ያለው ሪል ስቴት ዋጋ ቀንሶ ነው ሳይቀንስ ቀርቶ ነው የሚለውን ነገር ማረጋገጥ ይጠበቅባቸዋል ማለት ነው። ሶስተኛው ደግሞ በሀገራችን በሪል ስቴት ፍላጎትና በትክክል ከቀረበው የአፓርትመንት ቁጥር በእነዚህ መረጃዎች ተመርኩዛችሁ መረጃውን ማጥራት ይቻላል ማለት ነው። እነዚህን ካደረጋችሁ በደንብ ካጠናችሁ የሪል ስቴት ዋጋ ምንድን ላይ ነው አሁን ላይ ሪሊ እነዚህ ፖይንቶችን የሚያሟሉ ድርጅቶች ወይም እነዚህን ፖይንቶችን ያጠና ሰው የሪል ስቴት ገበያውን በትክክል ምን አይነት ሁኔታ ላይ ነው ያለው የሚለውን ነገር ትክክለኛ መረጃዎችን ያገኛል ወይም ሊያገኝ ይችላል ማለት ነው። ይህ እንግዲህ የዩቲዩብ ቻናላችን ነው። ትክክለኛ መረጃዎችን ለእናንተ ያደርሳል። መልካም ጊዜ